certainly not the sin to their child. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። በክፍል 1 ዝግጅታችን የሐዋሳ ሕይወት ብርሃን ቤተክርስቲያን አገልጋይ ከሆኑት ነብይ ስምዖን ርቄ ጋር ያደረግነውን ቆይታ እንደተከታተላችሁና በርካታ ቁም ነገሮችን እንዳገኛችሁበት በማሰብ ዛሬ ሁለተኛውንና የመጨረሻውን ክፍል ይዘንላችሁ ቀርበናል። አብራችሁን ስትቆዩ በብዙ ታተርፋላችሁ። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። መጽሐፍ ቅዱስ ውስጥ የምንማረው ከመጽሐፍ ቅዱሳችን ትልቁ ዓላማ መጽሐፍ ቅዱስ የሚያስተምር ከእግዚአብሔር አፍ የወጣ ቃል፣ ከእግዚአብሔር አፍ የወጣው ቃሉን እንደ እግዚአብሔር እንደተናገረ አድርገን ማመን ይጠይቃል። አሁን ቅድም የተናገርኩት ገራፎችም የነበሩ ቃል መጠየቅ ይጠይቁን የነበረ አማኞች ነበሩ። ወቅቱ ሁኔታ አሳስቷቸው ነው። እግዚአብሔር ደግሞ ይቅር ብሏቸዋል። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱስ ማወቅ ብቻ ሳይሆን እውቀት ብቻ ሳይሆን መጽሐፍ ቅዱስ እውቀት ብቻ ሳይሆን ማወቅ ጥሩ ነው ማለት በእምነት መጽሐፍ ቅዱስ በእኛ ሕይወት በእምነት መዋሄድ አለብን። ይህ ምስጢር የሚገልጸው መንፈስ ቅዱስ ለሁሉ አልተገለጸም። ትልቁ በክርስትና ዓለም ትልቁ ባመነው ክርስቶስ ኢየሱስ አምነን እያለን እግዚአብሔርን መፍራት የሌለበት አገልግሎት፣ እግዚአብሔር መፍራት የሌለበት አምልኮ፣ ዝማሬ፣ ጾም፣ ጸሎት ትርጉም የለውም። በእምነት ተጠብቀን ያለ ነው። ነገር ግን እግዚአብሔር መፍራት አለብን። ጌታ ኢየሱስ ራሱ ዕብራውያን ምዕራፍ 5 ስንመለከተው ምን ይላል? ታላቅ ጩኸት ጮኸ፣ በእንባም እግዚአብሔርን በመፍራት በመንቀጥቀጥ እንደነበረ ነው የምናየው። ታዘዘ፣ እስከ ታዘዘ ነው የሚለው ጌታ ኢየሱስ ሥጋ ለብሶ ስለነበረ ለእግዚአብሔርን ፍቃድ ሊያደርግ የአባቴን ፍቃድ መጣው እንጂ የራሴ ፍቃድ ሊያደርግ አልመጣም። መዝሙረ ዳዊት 128 በቅንፍ ቁጥር 1 ምን ይላል? እግዚአብሔርን የሚፈራ በመንገዱ የሚሄድ እሱ ምስጉን ነው። ሐዋርያ ሥራ ምዕራፍ 10 ቁጥር 1 ላይ መቶ አለቃ ቆርኔሌዎስ እግዚአብሔርን እየፈራ ነው የሚለው። እግዚአብሔርን እየፈራ ሁል ጊዜ ከቤተሰቦቹ ጋር ይጸልይ ነበር። እግዚአብሔር ደህንነትን አወቀ።
ነገር ግን ሰማይ ተከፈተ። ሰማይ ይከፈተልን ኢየሱስም ሰማይ ተከፈተ። መልአኩ ተገለጠው። ቆርኔሌዎስ ሆይ የምትጸልየው ጸሎትና ምጽዋት የምትመጸዋተውን በእግዚአብሔር ዘንድ መታሰቢያ ይሆን ዘንድ አረገ። አሁንም ስምዖን ጴጥሮስ የሚባለው በኢዮጴ በባህር አጠገብ በቁርበት ፋቂው ስምዖን ዘንድ በእንግድነት ተቀምጧል። የምታደርገውን ነገር ዘንድ ልክ አስመጣለው። ለማሳጠር ያክል ሁላችን እናውቃለን። ይሄን እግዚአብሔር አምላክ ለአብርሃም ባንተ ዘር አሕዛብን ይባርካለሁ ያለ ቃል በዚህ ሰው ቤት ነው የተፈጸመው። ስምዖን ጴጥሮስ ከመጣ በኋላ እግዚአብሔር በሚፈሩ አማኝ አገልጋይ አማኝ ቤት የእግዚአብሔር ሕልውና ይገለጣል። እግዚአብሔር መገኘት ያለ እግዚአብሔርን የሚፈሩ ቤተሰብ እግዚአብሔር መላእክት ነው ከእያንዳንዱ ከዚህ ቤት የሚወጣው ነው አብረው የሚሄደው። ያየሁት ነው የሚናገረው። በእግዚአብሔር ፊት ነው ያለነው። አብሮን አለ። አሁን አልዋሽም። ለነፍሴ እፈራለሁ፣ እግዚአብሔርን እፈራለሁ። መላእክት አሉ። በስብከታችን ዓለም ሁሉ ብንዞረው ብንታወቀው እግዚአብሔር ፍርሃት ከሌለ እግዚአብሔርን የማንፈራ ከሆነ የታረደልን በግ ለማንገዛ ማንታዘዝ ከሆነ ቃሉን የማንጠብቅ ከሆነ በቃሉ የማንኖር ከሆነ ትርጉም የለም፣ ሞገስ የለም። ብዙ መከራ ስለ ጤና መታወክ የተለያየ ወዘተ ሊደርስብን ይችላል። ስጋችን ነው እንጂ ውስጣዊ ውጭ ሰውነታችን ቢያልቅ እንኳን ውስጥ ሰውነታችን ዕለት በዕለት ይታደሳል ተብሎ ተጽፏል። ሁለተኛ ቆሮንቶስ ምዕራፍ 4 እና ቁጥር 10 ላይ ውስጥ ሰውነታችን ይታደሳል። እግዚአብሔርን እየፈራን በእግዚአብሔር መንገድ የታረደልን በግ ኢየሱስ ክርስቶስ ስቃይ መከራ የተቀመሰው ከሰማይ ሰማያት የወረደውን ለሱ የምንታዘዝ መንፈስ ቅዱስ የሚለው በልሳን መናገር ብቻ ሳይሆን መንፈስ ቅዱስ የሚናገረን የምንታዘዝ ከሆነ እሱ ያለን እናደርግ ከሆነ እናደርግ ሳይሆን መንፈስ ቅዱስ ጸልን ማምሪያ እየተቀበልን ቤተ ክርስቲያናት ምንሄድ ከሆነ ልቦና አይኖቻችን ከበራ በዛ ሰዓት ክርስቶስ ኢየሱስን ቁስል አንነካ አናደማም። ካለበለዚያ ግን እርስ በርሳችን የማናፈቃቅር ከሆነ የማንከባበር ከሆነ እንደ ኃጥአን የምንናናቅ ከሆነ ከቃሉ ውጭ ነው ያለንበት። በስራችን ክደናል። ስብከታችን አይደለም እሱ እንደተጠበቀን የተወለደ ነው በደሙ ለዚህ ነው እንድንመሰከርለት። ነገር ግን እግዚአብሔርን የምንፈራ ስሙ ተጠርቶብናል። የተጠራው ስሙ እንዳይጎሳቆል በአሕዛብ ዘንድ እርስ በርሳችን ማፈቃቀር አለብን። እኛ በምድር ላይ እንግዶችና መጻተኞች ነን። ስማችን በሕይወት መዝገብ ላይ የተጻፈልን ሰማያዊ ዜጋውያን ነን። እኛ ምድራዊ ለጊዜ ነው የምንኖርበት። የሚያኮራራን ምንም ነገር የለ በዓለም ላይ። ትንክታችን እግዚአብሔር። አንደኛ ቆሮንቶስ ገባ ብለን ስናነበው ምዕራፍ 1 ላይ እግዚአብሔር ጠቢባን ጥበብ ሞኝነት አደረገው፣ አዋቆችን ዕውቀት ከንቱ አደረገ። እግዚአብሔር በዓለም ሞኝና የተናቀው ነገር መረጠ። ሞኝነት የተናቀው በዓለም የተናቀ ነገር ቦታ የሌላቸው እኔ ነው አንደኛ እኔ ነኝ። ያንን መረጠ። የሚመካብነው በእግዚአብሔር ይመካነው። ከጸጋው የተነሳ ከሱ ጋራ ስንጣበቅ ከደቀ መዛሙርቶች ጋራ ክርስቶስ ኢየሱስ ተዋህዷል። እሱ ማንነት የክርስቶስ ማንነት ከኛ ጋራ መዋሄድ አለበት።
በዛ ሰዓት እሱ ነው የሚያቆመን። ምሪት የሚሰጠን መንፈስ ቅዱስ ነው። ይኸው እኔ እንደሚታየን አይነ ነገራቸዋለሁ። በሰው ነው የሚመራ። ይቅርታ አድርጉልን፣ ይሻላል። መንፈሳዊ አይን ከመታወር ይሻላል። መንፈሳዊ አይናችን በርቶ ኖሮ አይናችን ስጋዊን ቢበራ ለእግዚአብሔር ክብር ነው። አሁን በደረሰብኝ መከራ እኔ ምላሽ የሰጠው ምንድነው? ምላሽ የሚሰጠው ከጸጋና ከምሕረቱ ቸርነት የተነሳ ከጌታ ኃይል ጉልበት የተነሳ ነው። ከአፈርና አመድ ከሆንኩ ሰው ሳይሆን ከሱ የተነሳ ነው። ይህ በደረሰብን መከራ ሁሉ ተሸክሞ ያሻገረ። ስለዚህ በዚህ በደረሰኝበት መከራ ላይ አብሮነት ጌታ አለ። አብሮነት ባይኖር ኖሮ እዛች ዕለት ነፍሴ አልፋ ነበረች። ስለዚህ እግዚአብሔርን ባረክኩ። እግዚአብሔርን ባረክ ሁሉ ጊዜ ባረካለሁ እና ይህንን ይመስላል። ሐዋርያት ያለፉት መከራ ስናየው ምዕራፍ 3 ላይ ሐዋርያት ሥራ ምዕራፍ 3 መጨረሻ ላይ ስንመለከተው ቁጥር መጨረሻ ላይ አንድ ሽባ አንጥተው ከ40 ዓመት የሚበልጠውን ምጽዋት ለመንለን ይሁት አንጥቶ ያስቀመጡት ነበርና ሲሞን ጴጥሮስ እና ዮሐንስ ከጸሎት ሲመጡ ለመናቸው። ወደ እኛ ጋር ትኩር ብለው ተመልከታሉ። ሲመለከቱ ብርና ወርቅ የለንም፣ ያለንን እንሰጣለን፣ በኢየሱስ ክርስቶስ ስም ተነስና ተመላለስ አለውና እጁ ይዞ ጴጥሮስ አስነሳ፣ ማመላለስ ጀመር። በዚህ ኃይሉ እዚህ ነው አሁን ሐዋርያትን ተአምር የተጀመረው፣ በእነሱ ስራ የተጀመረው። በዛ ሁሉ አሁን ሰሞኑን በሶላር ነው የሚሰማውና ይህንን እያጠናው ነበር እየሰማው ነበር እና በአራተኛ ምዕራፍን ስንመለከተው በስልጣንና በኃይል ይሰብኩ ነበርና ምዕራፍ 4 ላይ ቁጥር ገባ ብለን ስናነበው መጥተው እነዚህ የሚያሳድዳቸው የሙሴ ሕግ ምሁራን እነዚህ እግዚአብሔር በእነሱ የሚሰጠውን ኃይል ስልጣን ሲመለከቱ እነሱ መጽሐፍት የማውቁና ያልተማሩ መሆናቸውን አስተውሎ አደነቁ። ከኢየሱስ ክርስቶስ ጋር እንደነበሩ አወቃቸው ነው የሚለው። በኃይልና በስልጣን ተሞልቶ ነው ያገለገሉ የነበረው። እግዚአብሔር አብሯቸው ነበር። ሲታሰሩ እስር ቤት ከተታቸው። ወይንን ከፍቶ መልአክ ወይንን ከፍቶ ነው ሄዱና ይህንን ሕይወት ቃል ቆማቸው ስበኩ ብሎ ከወይን ቤት አስወጣቸው። ጴጥሮስም 12ኛ ምዕራፍ ያዕቆብን በሰይፍ ሄሮድስ ከገደለ በኋላ በሁለት ሰንሰለት ታስሮ የነበረውን እሱም እንዲገል በዛ መልአኩ ገባ፣ ብርሃን አበራና ጎደኑ ነካ፣ ተነስና ታጠቅ፣ ጫማ አድርግ፣ ተከተለኝ አለው። ህልም ይመስለው ነበርና ታጠቀ። በሩ ተከፍቶላቸው ወጡ። ደጅ ውጩ ደጅ ሲደርሱ ደጁ በሩ አውቆ ተከፈተላቸው። ህልም የሚደረገው ይመስል ነበርና ምንድነው ያሉት? ከስላች ሲያልፉ ስላች ሲደርሱ መልአኩ ከሱ ተለየ። እግዚአብሔር መልአኩን ልኮ ከሄሮድስ እጅ ሰይፍ እንዳዳነው አስተዋልኩ ይላል። በዚህ ስልጣን ነው እግዚአብሔር ኃይል ተሞልቶ ነው ይሰብክ ነበር። በእግዚአብሔር ሞገስ ነበራቸው። የእግዚአብሔር ኃይል በላቸው ላይ ነበር፣ ጸጋ በላቸው ላይ ነበር ነው የምለው እግዚአብሔር። ዛሬም የሚያስፈልገን ይሄ ኃይል ነው። ቅድም እንዳልኩት የእግዚአብሔር ኢየሱስ ክርስቶስ ማንነት በእነሱ ማንነት ተዋህደው ይሄ ያስፈልገናል። ዛሬ እኛ
የክርስቶስ ኢየሱስ ማንነት ከኛ ጋራ ማዋሃዳል። ዓለምም ነገር ክርስትናም ነገር አቀላቅለን የምንኖር ከሆነ ራሳችን እየሸወደን ዓላማ እየሳተን ያለነው። አማኝ ቆራጥ መሆን አለበት። ወገብ ታጥቃቸው በጸሎት ትጉ የሚለው ኤፌሶን ምዕራፍ 10 ስለ ዲያብሎስ ሽንገላ እንቃወም የተናገረው በኋላ ወገባቸው ታጥቃቸው በጸሎት ትጉ ነው የሚለው። ወገብ መታጠቅ ለዓላማ ትኩረት መስጠት ነው። ለዓላማ ትኩረት አልሰጠንም ዛሬ ዘመን። ይቅርታ አድርጉልን። እግዚአብሔር ቃል እንደምንመለከተው በእግዚአብሔር ኃይል መሞላት አለበት። የእግዚአብሔር ክብር ቤተ ጉባኤ ሕዝቡ ላይ መውረድ አለበት። ማድረኩ መንፈስ ቅዱስ መቆጣጠር አለበት። በዛ ሰዓት ነው የታመሙ ይፈወሳሉ፣ ከአጋንንት ስርዓት ነፃ ይወጣል። ዛሬ ጌታን እኮ ጌታ እኛ ተናቀን ሞገስ የለንም። እግዚአብሔር ቅሬታዎች አሉት በዓለም ዙሪያ ሞገስ ያጣን። የቀደመው ሞገስ ሐዋርያት ሞገስ የለን። ጌታ በምሕረቱ ጠብቆ ነው በደም ተሸፍነን ያለነው። ሐዋርያት እየታዘዙ እግዚአብሔር በራእይ እየተገለጠ መንፈስ ቅዱስ አብሯቸው በስልጣን በኃይል ነበር። ይሄ ኃይል ያስፈልገናል ዛሬ። ሐዋርያት በዚህ ነው መታዘዝ ያስፈልገናል ለእግዚአብሔር መገዛት። በዛ ሰዓት ነው ወንጌል እያሸነፈ እያደገ ነፍሳት ብዛት እየዳኑ ነው። ክብር ለእግዚአብሔር ይሁን። ግን ኃይል የለንም። ሞገስ የቀደመው የላትም ቤተ ክርስቲያናት። ታድሶ እንዲመጣ ለቤተ ክርስቲያናት ኃይል ቅዱሳን አገልግሎት ላይ ሕዝቡ ላይ እንዲወርድ መመለስ አለብን ነው የሚለው። ሶስተኛ ዮሐንስ መልእክት ስንመለከት ሐዋርያው ዮሐንስ ለጋዮስ ሲጽፍለት በደነው ምለው ለተወደድክ ጋዮስ ሆይ በነፍስ እንዲከናወን በነገር ሁሉ እንዲከናወንልህ ጤና እንዲኖርህ ጸልያለሁ አለና በእውነት ቅዱሳንን እንደምትወድ በእውነት እንደምትኖር ከወንድሞች ሰምቻለሁ። ልጆች በእውነት ከመቆሙ በእውነት ከመኖሩ በእውነት ኖሮ ከማየት በስተቀር ሌላ ደስታ የለም ይላል። እውነት የሚለው እውነት እግዚአብሔርን አማኝ ልክ እንደ ጋዮስ ቅዱሳንን በመውደድ እግዚአብሔርን እውነት በእውነቱ ላይ ቆሞ እውነት መንገድ ለሚድኑቱ ማስተማር፣ እግዚአብሔር እንዲፈሩ፣ ጥቁሩ ነጭ እንዳይሉ፣ እንዳይዋሹ። ዲያብሎስ ልጆች ናቸው ውሸተኞች። ጌታ ኢየሱስ ክርስቶስ የተናገረው ዮሐንስ ወንጌል 8 ቁጥሮች ገባ ብለን ስናነበው ምንድነው የሚለው? እናንተ የዲያብሎስ ልጆች ናችሁ። ሥጋ ስለለበሰ ሰው ይመስላቸው። እኛ አይደለም የአብርሃም ልጆች ነን። አብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ በሰራችሁ። እናንተ የዲያብሎስ ልጆች ናቸው፣ የእሱን ሥራ ነው የእባብ ልጆች ናቸው ነው ያላቸው ፈጣሪ ነው። ስለዚህ እግዚአብሔር ስም የተጠራብን እኛ ማናችን አምነን የዳነነው ክርስቶስ ኢየሱስን ለብሰናል። ገላትያ ምዕራፍ 3 ላይ የተጠመቃችሁ ሁላችሁ ክርስቶስ ኢየሱስን ለብሳችኋል። ክርስቶስ ኢየሱስን ነው የለበሰ ነው። ክርስቶስ ኢየሱስን የለበሰው ንግግር ውሎ በማድረክ ዙሪያ ብቻ ቸርች አምልኮ አዳራሽ ብቻ ሳይሆን ውጭ ክርስቲያን መሆን አለበት። ውጭ አማኝ መሆን አለበት። ዛሬ የአሕዛብና የኛ ቋንቋ ተቀላቅሎ አማኝን አሁን የሚናገረው ንግግር እኔ ይቅርታ አድርጉልኝ አላመንበትም። ተቀላቅለዋል ቃል
ከአንደበታችን የሚወጣው እንደ ቃሉ መሰረት ብንሳሳት ንስሐ መግባት መመለስ። ቸር አምላክ አለን፣ ይቀበለናል። ፍሬያማ መሆን አለብን። ስለዚህ እውነተኛ በጌታ እንዲጸናና እንዲቆም የሚያስፈልገው ትልቁ ይሄ የሚያስተምረው ራሱ። አንድ ጊዜ አንድ ሀሳብ ላይ ስንወያይ ነበረ እና የራሳችን ጸጋችን እንወቅ ከሌሎች ጋራ ማለት ነው። ሌላ ቸርች ማለት ነው። ባልሳሳት የራሳችን ጸጋ እንወቀው። የራሳችን ጸጋ ካወቀን በኋላ ሌሎችን በጸጋቸው ልናሳድጋቸው እንችላለን። የራሳችን ጸጋ ካላወቀን የምናስተምራቸው የራሳቸው ጸጋ አያውቅም ያለው። የራስ ጸጋ ማወቅ አለብን። የራስ ጸጋ ካወቀን እግዚአብሔርን የምንፈራ ከሆነ እግዚአብሔርን የምናከብር ከሆነ እግዚአብሔርን እንዲፈሩ በእውነት እንዲኖሩ ማስተማር፣ በቤቱ እንዲተከሉ ከቀደመው ከነበሩበት እንዲለዩ እንዲቃወሙ ከዛ ማስተማር አለብን። ስለዚህ የኔ ወዳጄ ደም ተጠያቂ ነህ። እኔ የሚውለው ከዚህ አስተምሬ ሲወጣ ሌላን ሁኔታ ማንን አይቶ በእግዚአብሔር ቤት ይጸናል? ማንን አይቶ ነው በእግዚአብሔር ቤት የሚተከለው? እሱን ምልክ ያለፈው ቀደም ሲል መንፈስ ቅዱስ ትንቢት መልእክት ሲናገር በለቤት ብርሃን ሲበራ ነው ያየሁት። አሁን እኛ በየቤቱን እናካሄድ የነበረው ፕሮግራም የተወሰኑ ቤቶች ነበር። በየቤቱን እያካሄድን የነበረውና በዛን ወቅት ወደ ገጠር ነው የምንሄደው። ወደ ወንዱ መዞሪያ አካባቢ እህቶቻችን ጠላ አዘቅዝቆ ነው የሚሄዱት፣ ለቅሶ እንደሚሄዱ። መጽሐፍ ቅዱሳችን እዚህ ሸጉጤ ነው የምንሄደው፣ ይዘን አንሄድም ነበር። እዛ ነው ጌታ ህብስት ነው የምንካፈለው፣ ጾም የምንካፈለው እና እዛ እያለን ጉባኤ መንፈስ ቅዱስ ምሪት ይሰጠናል፣ ይናገረናል። በዛ መሰረት እርስ በርሳችን በፍቅር ተያይዘን ነው እየተመካከረን። መሪዎቹ እንደ ኮሚቴ ነገር ነበርና በዛው እያደረን አዳር ጸሎት ጊዜ ነበረን፣ ጾም ጸሎት ጊዜ ነበረን። በየቤቱ ፕሮግራሞች ይካሄድ ነበር። ግልጽ ሳይሆን በስውር ነው እናካሄድ ነበረው፣ ድብቅ። ምክንያቱ ስለሚያዙን በዚህ መልክ ነበረ እናካሄድ ነበረው ፕሮግራም። ጌታ መንፈስ ቅዱስ አብሮ ነበር። ታላቅ ኃይል ነበረ፣ የእግዚአብሔር ኃይል ነበረ በማካከላችን፣ ጸጋ ነበር። በጣም ጥሩ። ሌላ በመስመር ላይ ነው። በመስመር ላይ ኖት። ቤተክርስቲያኗ ስትዘጋ ቁጥራችሁ ምን ያህል ነበረ? ስትከፈትስ ምን ያህል ደረሰ? ቤተክርስቲያናችን እኔ እንግዲህ ቅድም ነግራለሁ፣ ዲያቆንም ነበርኩ፣ ተማሪም ነበርኩ። ዲያቆንም ነበርኩ፣ ተማሪም ነበርኩ። ቤተክርስቲያን ብዛቱ ትንሽ ሰው ነበር፣ ብዛቱ መጠነኛ ነው። ኮንፈረንስ ሲመጣ ነው አባሳ ገራጅ ተብሎ ነው የሚጠራው። ናሰ ኮንፈረንስ ጊዜ ከዓለም ዙሪያ ጌታ የሚጠቀምባቸው ባሮች፣ አገልጋዮች ይመጣል። ታምር ድንቅ ነው የሚሆነው። ከዛ በኋላም ያ ሲያልቅ መንፈስ ቅዱስ በእኔ ላይ ይሰራ ነበር። ብዙዎች በሽተኞች ይፈውሱ ነበር። መከራና ስደት ወቅት ቸርቻችንም ተዘግቶ ነበር። እግዚአብሔር መንፈስ ቅዱስ 69 ተናግሯል፣ እንደሚዘጋ እንደሚከፈት። በደርግ ዘመን ተዘግቷል። 75 ዓመተ ምህረት ከተናገረው መልእክቱ አስተላልፋለሁ። መንፈስ ቅዱስ የተናገረው በምሳሌ አድርጎ ነው የሚያሳየኝ። መጀመሪያና
በዛ በ6ኛ ዓመት ነው የተፈጸመው። ትንቢቱ ከመጣ ማለት ከተነገረው መልእክት በዛ ወቅት የነበረን ፍቅር ይሄ ነው ብሎ ለመናገር አይቻልም። ሌሊት እንነፋፍቃለን፣ ጠዋት ለማገናኘት እንነፋፍቃለን። በዛ መካከል ደግሞ እግዚአብሔር መንፈስ ቅዱስ በኃይል ይገለጥ ነበር፣ በኃይል ይሰራ ነበር እና አንዲቷ ትዝ ይለኛል ቸርቻችን አባል ናትና ልክ ልሳን ነው የተናገረችው። ልሳን ትናገር ነበረች። ሰይጣን ልሳን አለው የራሱ። በኋላ መንፈስ ቅዱስ ምልክት ሰጠኝ። በጌታ በኢየሱስ ስም በየስገጸጽ ወደቀች። ጮሆ ነው ይወጣ። ቤተ ክርስቲያን ብዙ ዘመን የኖረች ናት። መንፈስ ቅዱስ ጸጋ ስጦታ ምዕራፍ 1 ቆሮንቶስ ምዕራፍ 12 ቁጥር 8 9 ጸጋ ስጦታ ለቤተ ክርስቲያን ነው የተሰጠው አገልጋዮች። ይህ የሚሟላው ነው የሚኖረው ፍቅር ሲኖር ነው፣ አንድነት ሲኖር ነው። በዛ ሰዓት ጸሎቱ ልዩ ሆኖ መንፈስ ቅዱስ በኃይል ነው የሚገለጠው። ጌታ ኢየሱስ በማካከል ነው የሚመላለሰው። እንዲህ ይገለጣል፣ ይታያል። እሱ እያየ ነው እንሄድ ነበር ያ ዘመን። ስለዚህ በዛ ከሰዓት እርስ በርሳችን አለ አይደለም መተማማት፣ መተቸት ምንም ነገር አልነበረም። እነዚህ ነገሮች ሁሉ ይጠረጋል። ስደት ዘመን አንድ ልብ አንድ ሐሳብ ነው። ምክንያቱ የሚለየለት አሁን ስደት ያን ስንገረፍ ብዙዎቹ እኛ ከናንተ ጋር ነኝ ብለው ተቀላቀሉ። ያው ስጋ ለባሾች ስለሆነ ጥቂቶች የተገረፈ ነው እና ያን ማንችለው ነገር ጌታ አይሰጥንም። የምንችለውን በኋላ ነው የተመለሰውና ስደት ዘመን ጸሎት ቃሉን በመታመን ከጌታ ጋር በመጣበቅ ወንድማማች ጋር መፈቃቀር፣ መንፈስ ቅዱስ ምሪት መቀበልና ለመንፈስ ቅዱስ መታዘዝ ያስፈልጋል። በስደቱ ዘመን በሐዋሳ ከተማ ክርስቲያኖች በጌታ ምክንያት የሚደርስባቸውን ፈተናና መከራ እጅግ አስከፊ እንደነበር ከእንግዳችን ጋር ባደረግነው ቆይታ አይተናል። ሌሎች አባቶችና እናቶች ለወንጌል ዋጋ የከፈሉ እንዳሉ እሙን ነው። በዚህ በመከራና ስደቱ ዘመን የሐዋሳ ሕዝብ ብቻ ሳይሆን አብያተ ክርስቲያናትም የስደቱና የመከራው ተካፋዮች ነበሩና በርካታ አብያተ ክርስቲያናት የመዘጋት ዕጣ ፈንታ ገጥሟቸው ነበር። የሕይወት ብርሃን ቤተ ክርስቲያንም ነሐሴ 9 ዕለተ ሰኞ ጠዋት 1975 ዓ.ም ላይ ተዘጋች። መዘጋት ብቻ ሳይሆን የአምልኮ አዳራሹንና ግቢውን የኢትዮጵያ የቤትና የቢሮ ዕቃዎች ድርጅት ሐዋሳ ቅርንጫፍ በማድረግ ቤቱ ላይ ተዘባበቱበት። ባለጊዜዎቹ ጊዜያቸው አልቆ እግዚአብሔር የቀጠረው ዘመን ሲመጣ እሁድ ሰኔ 30 1983 ዓ.ም ከማለዳው 12 ሰዓት ላይ የአምልኮ አዳራሹ ተከፍቶ የእግዚአብሔር ሕዝብ በቤቱ እግዚአብሔርን ለማምለክ ቻለ። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም በሚለው ቃል ላይ የተመሠረተችው ይህቺ ቤተ ክርስቲያን ብርሃኗን እያበራች እስከ ዛሬ አለች። ጌታ እስኪመጣ ድረስም የምሥራቹን ቃል እያበራች ትኖራለች።
በሁለት ክፍል ከነቢይ ስምዖን እርቄ ጋር ያደረግነውን ቆይታ እንዲህ አዘጋጅተን አቅርበንላችኋል። ከዝግጅታችን በብዙ እንዳተረፋችሁ ተስፋ እናደርጋለን። በሚቀጥለው ዝግጅታችን ከሌላ እንግዳ ጋር እንገናኝ እያልን በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። What a